በብሉይ ኪዳን በነበረው የሕጉ ኪዳን ውስጥ የነበረ አንድ ሰው ያለ ዳዊት እሱ ሲጸልይ የሚጠሉትን ሰዎች የሚቃወሙትን ሰዎች ይረግም ነበር አይደል? ሲጸልይ በቃ በክፋት የተነሱበትን ሰዎች ማታ ተንበርክኮ ሲረግም ነው የሚለው። አንድ ቀን ማን ምን እንዳረገው አናውቅም። ሚስቱ መበለት ትሁን፣ ልጆቹ ጎዳና ተዳዳሪ ይሁን። ዳዊት እኮ ነው የሚጸልይ። ልጆቹ ይንከራተቱ፣ ጎዳና ተዳዳሪ፣ በየሄደበት ቦታ ቢሟገት ይሸነፍ፣ ንግግሩን ሰሚ ይጣ፣ ሚስቱ ባል አልባቱ፣ ልጆቹ ይውጡና ይንከራተቱ። ማን ነው የሚጸልይ? ዳዊት። አሜን። ተነሳ። ልክ ነው። በምን ኪዳን ውስጥ ነው? በኦሪት ኪዳን ውስጥ ምን ይላል? ጠላትህን ጥላው፣ ወዳጅህን ውደደው፣ ጠላትህን አትማረው። ሳኦል ምን ሆኖ መከራ ራሱ ላይ ጠራ? ጠላቱን ምሮ። ለጠላቱ ምሕረት ሲያደርግ እግዚአብሔር ንቄሃለሁ። ለምን? እግዚአብሔር የምን አምላክ ነው? ከማናቸውም ሰዎች ጋር ባቀረበው ኪዳን ኮቨናንት፣ ውል፣ ህገ መንግስት ነው ህብረት የሚያደርገው። ከነ ዳዊት ጋር ከእስራኤል ልጆች ጋር የተጋባው ኪዳን ጠላትን ጥላ፣ ወዳጅን ውደድ፣ አትማረው። እግዚአብሔር ነው ያለው፣ እኔ አይደለሁ። ስም ያላችሁ ማለት ነው። ራሱ እሱ ነው እንደዛ ያለው። አሮጊቷን አትማራት፣ ሽማግሌውን አትማረው፣ ፈረሱን ከብቱን ሁሉ አትማረው። ኦኬ መጣና ኢየሱስ ለቀደሙት ጠላትን ጥላ ወዳጅን ውደድ እንደተባለ ሰምታችኋል። እኔ ግን ለሰማይ አባታችሁ ልጆች ትሆኑ ዘንድ ለምን ጠላቶቹ ሆናችሁ ሳላችሁ እኔን ላከላችሁ ነው ነገሩ። ልጆቹ ትሆኑ ዘንድ የሚረግሟችሁን መርቁ፣ የሚጠሏችሁን ባርኳቸው፣ በማንም ላይ ክፉ ይሄን ሲመቱ ይንስጡ። ኦኬ አሁን በዚህኛው ምክንያት እግዚአብሔር ለእኔ በዚህኛው ኪዳን የተገለጠውም የሚያስተናግደኝም ዳዊት በጸለየው ጸሎት ነው ወይስ ኢየሱስ የሚሰሩትን አያውቁምና ይቅር በላቸው፣ እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው? አይደለም። ኪዳን ተቀየረ። ዘሴም እግዚአብሔር እኛን የሚያስተናግደው ከኛ ጋር ባለው ኪዳን ነው እንጂ እግዚአብሔር ሆይ በመዝሙር መጽሐፍ ላይ እንደተጻፈ ይሄ ወንድም በቀለ ድፍት ይበል፣ ሚስቱ መከራ ትብላ፣ ልጆቹ ጎዳና ይወጡ፣ እግዚአብሔር አይሰማም። ለምንድን ነው የማይሰማው? አየህ፣ አምልኮም እንዲሁ ነው። በዚህ ኪዳን አላውቅህም። እንዴት ነው እያመለክ ያለኸው? ይህ ምን ላይ ነው ያነበብከው? ስለዚህ እያመለክኝ አይደለም። እግዚአብሔር ሰው ጎንበስ ቀና ስላለ አመለክ አይደል? እያመለክኝ አይደለም። እንደውም ትንሽ ጠንከር ያለ ቃል ነው የተጠቀመው። በከንቱ ያመልኩኛል።